ሁሌም እንደዚህ ነው የሚፈጠረው። ወንድና ሴት በፍቅር ታሪክ ውስጥ እንደዚህ ነው የሚገናኙት። ፈረሷ ልትገልሽ ነበር። የሴጣን ጆሮ ይደፈር። ፈልጋትና ከዛ ግደል። እንዳታደርገው። ያቺ ፈረስ ከዚህ በኋላ እዚህ ግቢ መግባት የለባትም። ወንድምሽ ወይም አባትሽ ይሄንን ቢሰሙ ወዲያው ነው። በፍጹም አይሆንም። ማንም ሰው እንዳይነካት። በገዛ መሬቴ ላይ ለሚከዳኝ ፍጥረት ሰውም ሆነ እንስሳም ቢሆን ማንም ይሁን ቅጣታቸውን እሰጣቸዋለሁ። ወይዘሮ ሷን ከዚህ በኋላ ፈረስ ትጋልቢ ትንሽ ጠንቀቅ በሺ። እኔ ሁለዚህ አካባቢ ልኖር አልችልም። ያ ሰውዬ የሷንን ልብ የወሰደ ነው የሚመስለው። ውዴን የሚያድናት ሰውዬ እኔ መሆን እፈልጋለሁ። አንዲት ሴት ነፍሷን የታደገላት ነው እንዳለ ማሰብ አትችልም። አቶ ጄሱራን እሱን ሰውዬ ማግኘት ሳይኖርብኝ አይቀርም። የኮርሉክ ቤተሰብ አባል ነሽ? ከአባቴ ጠላቶች አንዱ ነው።